ሰላም ሰላም ክቡራን ተከታዮቻችን፣ በዛሬ ትምህርታችን እንዴት አእምሮን አስማት ማድረግ እንደሚቻል የምንማር ይሆናል። አእምሮን አስማት ማድረግ ማለት ራሱን መለወጥ የሚችል አእምሮን ማዳበር ነው። የተወለድክበት አእምሮ ሕይወትን የመፈወስ ችሎታ አለው። አቅምን ስትገነዝብ ሕይወትን በሂደት መቀየር ትችላለህ። አእምሮ ከምታስበው በላይ ችሎታ አለው። ስራውን ለማሰራት ዝግጁ በሆን ቁጥር አእምሮን አስማት ለማድረግ ወሳኝ ጥበቦች እዚህ አሉ። ይህንን ጥበብ ማንኛውም ሰው ለስኬት እንዲጠቀምበት በደስታ እጋብዛችኋለሁ። ግን በመጀመሪያ ይህ ቻናል አዲስ ስለሆነ ሰብስክራይብ ማድረግ እንዳትረሱ። አንደኛ፣ የወደፊቱን ተመልከት። ወደፊት ምን እንዳለ ለማየት የግድ ክሪስታል ቦል አያስፈልጉትም። የአእምሮን ኃይል ተጠቀም። ሕይወት በኋላ ምን እንደሚመስልና ምን እንደምትሆን በአእምሮ ሳል። ምስሉንም እንደ የሁል ጊዜ ትውስታ አስቀምጥ። ይሄ እኔ ከምነግራችሁ በላይ ኃይል አለው። ወደ ሁለተኛ ደረጃ ስንመጣ፣ ሁለተኛ ግብ ጠንቋይ በሆነ መልኩ መቅረጽ። ይሄ አእምሮን ከአስማት በላይ ወደ ስኬት የሚያመራ ነው። ቤትና መኪና፣ ስራ እና ሌሎች ነገሮች የተሻለ ማግኘት ላይ አተኩር። የተሻለ እንዲሆን የምትፈልገውን ግምት ውስጥ አስገባ። አሁን ያላዩት ግብን ካስተዋሉ በኋላ ስለሱ ዝርዝር ቅዠት ይፍጠሩ። ይህ አስፈላጊ የሆነበት ምክንያት ያለ ጥርጣሬና በድፍረት ወደ ስኬት እንድትሄዱ ያስችላቸዋል። ትምህርቱ ትንሽ የተለመደን ቢመስል ትንሽ ታገሱን። ወደ ሶስተኛ ስንመጣ፣ ሶስተኛ ስኬትን በአይነ ህሊና አስብ። አክተርና ታዋቂ ዘፋኝ እንዲሁም ፌመስ መሆን ያንተ ምኞት ከሆነ ይህ ነጥብ በደንብ ማዳመጥ ይኖርብሃል። አይንን ጨፍንና ትልቁ መድረክ ላይ ወይም የስኬት ጫፍ ላይ ራስን በአይነ ህሊና አስብ። ውጤቱን በማስተዋል ሐሳቦቹን በዝርዝር ጻፍ። ይሄ የመጨረሻው ውጤት እስኪሳካ ድረስ መቆየት አለበት። በተደጋጋሚ ባረክ ቁጥር አእምሮ በቀጥታ ወደዛ ለመሄድ ዝግጁ ይሆናል። ይሄ ቀላል የሚመስል ትምህርት ምን ያህል ኃይለኛ እንደሆነ ልነግራችሁ አልችልም። አራተኛ መገምገም። የሚቻለውን ስንገመግም አእምሮአችን በተመለከተ የማይሰራውን መቀየር እንችላለን። ጥበብ በአንድ ሌሊት አንድ መጽሐፍን በማንበብ ልታገኘው የምትችለው ነገር አይደለም። ነገር ግን ሳታቋርጠው የምታገኘው መረጃ ላይ ወይም የምታገኘው እውቀት ላይ ግምገማን በማድረግ በጊዜ ሂደት ልታገኘው የምትችለው ነገር ነው። ውጤታማነት የአስተሳሰብ ዘዴ ነው። የዛሬውኑ ትምህርት በዚሁ አበቃን። ድጋፋችሁን በሰብስክራይብ አሳዩን። በሌላ ቪዲዮ እስክንገናኝ ድረስ ለሁሉም መልካም እንመኛለን።